በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ትጉህ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ክቡራን አበው መነኮሳት፣ የተከበራችሁ አግኝተ እግዚአብሔር ካህናት፣ መምህራነ ወንጌል፣ በዝማሬ የምታገለግሉ ወንድሞቻችንና እህቶቻችን፣ በምሕረቱ አደባባይ በቅድስናው ስፍራ ዝናሙን ታግሳችሁ ብርዱን ችላችሁ ፍቅረ እግዚአብሔር አገብሯችሁ በዚህ ምሕረት አደባባይ የተገኛችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገ የቤተ ክርስቲያናችን ተረካቢዎች፣ ቅን ልቡና ትሑት ስብዕና ያላችሁ ሕፃናት፣ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ ሌላው ነገር ይቅርብን፣ ቃሉን መስማት ለእኛ ከማንኛውም ይበልጣል ብላችሁ ለቃሉ ቅድሚያ ሰጥታችሁ ልዩ መንፈሳዊ ጥሪ መሆኑን ተረድታችሁ የእግዚአብሔርን ጥሪ አክብራችሁ በዚህ ተገኝታችኋል። ይህ ጥንካሬያችሁን ብርታታችሁን ያሳያል። እንዲሁ ዝናቡ ትንሽ እያስደነገጠን እያስፈራን ነበር። አሁን ደግሞ ትንሽ ገለል ብሏል። ፀሐይ የወጣም ነው የሚመስለው ብርሃን ሆኗልና ይህን ዕድል የሰጠን በቤቱ የሰበሰበን አምላካችን ክብርና ምስጋና ለስሙ ይሁን። ለዚህ ዕለት ያደረሰንን አምላክ እስኪ ሁላችሁም ከፍ አድርጋችሁ እንድታመሰግኑት ተጠይቃችሁ። ያው በብርዱ እጃችሁም አንደበታችሁም የተወሰነ ያዝ እንደተደረገ ይሰማናል። ቢሆንም ማመስገን ተገቢ ስለሆነ ደግማችሁ አመስግኑ ክርስቲያኖች። እግዚአብሔር አምላካችን የተመሰገነ ይሁን። ሶስት አርጉት። እግዚአብሔር አምላካችን ክብርና ምስጋና ይድረሰው። እስካሁን በነበረው ጊዜ በጸሎቱ በዝማሬው በልዩ ልዩ መልኩ እግዚአብሔር አምላካችን ሲያስተምረን ሲመክረን ሲገስጸን ቆይቷል። በቀሪው ጊዜም እግዚአብሔር አምላካችን ያስተምረናል ይገስጸናል። ለእኔ የምናገርበትን አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን አምላካችን ይግለጥልን። ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ይሆናል። ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እስኪ በሉት ይህን ቃል ከእናንተ ጋር እንዲኖር ሁሉ ሌላ አጽናኝ ይሰጣቸዋል። ይሄ የዛሬውን በዓል የሚገልጥ ነው። የዛሬው በዓል በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዓለ ጰራቅሊጦስ ወይም በዓለ መንፈስ ቅዱስ ይባላል። ከሦስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ነው። ከሦስቱ አካላት የአንዱ አካል የእግዚአብሔር መንፈስ ቅዱስ በዓል ነው። ይህም በዛሬው ዕለት በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በሁሉም አብያተ ክርስቲያናት በልዩ መልኩ ተከብሯል። ከዚያም ሲያልፍ ደግሞ በአንዳንድ አድባራት የቃል ኪዳኑ ታቦት ወጥቶ በልዩ ሁኔታ የተከበረባቸው አድባራት አሉ። ከነዚህ አድባራት አንዱ ይኸው ዛሬ የምንገኝበት ጉለሌ ጽርሐ አርያም ቅዱስ ሩፋኤል ከአድባራት አንዱ ነው። እሱንም ምክንያት አድርጎ እንዲሁ ጊዜያችን በከንቱ እንዳያልቅ በዝማሬ በትምህርት እንድናመሽ ደብሩ ስብከተ ወንጌል ይህን መንፈሳዊ ማዕድ አዘጋጅቶልናል። በጠቅላላው ለበዓሉ ክብር ሞገስ የሚሆን ስለ በዓሉ እንድንማር እንድንነጋገር የበዓሉን መነሻ መሪ ቃል በራሱ ጰራቅሊጦስ በሚል ይህ ጉባኤ ተዘጋጅቷልና ይህን ያዘጋጀልን የደብሩ ስብከተ ወንጌል አለማመስገን ንፉግነት ነው። እስቲ አመስግኑልን። ኧረ አመስግኑ። እየበሉ አለማመስገን አይቻልም። እየበሉ እየጠጡ ዝም አይባልምና ማመስገን ጥሩ ነው። በዚህ ሰዓት ብዙ ወንድሞቻችን እህቶቻችን የት እንዳሉ አይናችሁ አያይም መገመታቸው አይቀርም። አሁን በመንገድ ስናልፍ ከመኪና ይልቅ ነዳጅ የበዛባቸው ሰዎች ግጭት ያስፈራልና እናንተ ከዚያ ሁሉ ተጠብቃችሁ በቤቱ ነው ያላችሁት። ይህ በጎ ዕድል ነው። ይህን ዕድል የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከእናንተ ጋራ እንዲኖር ሌላ አጽናኝ ይሰጣቸዋል ነው የሚለው።
በግዕዝ ቋንቋ ወአነ እስእሎ ለአብ ይፈኑ ለክሙ ጰራቅሊጦሳ ካልአ ዘይሄሉ ምስሌክሙ ለዓለም። እኔ አብን እለምነዋለሁ ከእናንተ ጋራ እንዲኖር ሌላ አጽናኝ ይሰጣችኋል ይላል። እዚህ ላይ እለምነዋለሁ የሚለው ቃል በአብ በወልድ በመንፈስ ቅዱስ አንዱ ለማኝ አንዱ ተለማኝ ስለሆነ አይደለም። በሰውኛ አነጋገር እኛ በምንረዳው መልኩ የተጻፈ ነው። ይህን ቃል የተናገረው የክብር ባለቤት ከሰማይ የወረደው ከድንግል የተወለደው 33 ዓመት ከ3 ወር በዚህ ምድር ላይ ከደቀ መዛሙርቱ ጋር የቆየው አምላካችን የተናገረው ነው። እሞታለሁ፣ እሰቀላለሁ እንዲሁም ደግሞ ወደ ሰማይ አርጋለሁ እያለ ደግሞ ደጋግሞ ሲያስተምር የደቀ መዛሙርቱ ልቡና ፍርሃት፣ ድንጋጤ፣ መሸበር በዝቶበት ነበር እና እየተሸበሩ እየደነገጡ በነበረበት ሰዓት ደቀ መዛሙርቱን ለማጽናናት፣ ለማበርታት፣ ለማጠንከር የተናገረው ኃይለ ቃል ነው እና በዚህ ትምህርት ውስጥ በዚህ የወንጌል ክፍል ውስጥ ትምህርተ መንፈስ ቅዱስ በሰፊው ተሰጥቷል። እንዲሁ ሥጋ በለበሰ ሥጋዊ ደማዊ ፍጡር ሳይሆን ከሰማይ በወረደው ከድንግል በተወለደው ከሦስቱ አካላት አንዱ አካል በሆነው በእግዚአብሔር ወልድ ስለ መንፈስ ቅዱስ በሰፊው ትምህርት የተሰጠበት የወንጌል ክፍል ነው ይሄ። እግዚአብሔር ወልድ ከሰማይ ወርዶ ከድንግል ተወልዶ በዚህ ምድር በተገለጠበት ጊዜ ከሰማይ መውረዱን የአብ የባሕሪ ልጅ መሆኑን አስረግጦ ተናግሯል። አቡየ ፈነወኒ ወአነ ተፈነውኩ፣ አባቴ ላከኝ እኔም ተላኩ እያለ አስተምሯል። ይህ ማለት እኛን ለማዳን ወደዚህ ምድር መምጣቱን እንደ ተልእኮ ስለቆጠረው እንጂ አሁንም በአብና በወልድ መካከል አንዱ የሚልክ አንዱ የሚላክ የበላይና የበታች ኖሮ አይደለም። በትምህርት ሃይማኖት በእምነታችን ውስጥ የምናምነው ቤተክርስቲያን ደጋግማ ያስተማረችን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እናምናለን የሚል ነው ትምህርታችን። ይህንን እሱ ባለቤቱ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ደቀ መዛሙርቱን ወደ ዓለም ሁሉ ሄደው ዓለምን አሳምነው በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ አጽንኦት ሰጥቶ ነግሯቸዋል። ሁሩ ውስተ ኩሉ ዓለም ወስብኩ ወንጌል ለኩሉ ፍጥረት ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ እያሳመናችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው በማለት አብ ወልድ መንፈስ ቅዱስ መበላለጥ የሌለበት አንድ አምላክ የስም የግብር የአካል ሦስትነት ያለው በባህሪ በሕልውና በስልጣን በአገዛዝ አንድ አምላክ መሆኑን አስተምሯል። የሥላሴ አንድነት ሦስትነት የበለጠ የተገለጠው ከሦስቱ አካላት አንዱ አካላዊ ቃል ሰው ሆኖ በምድር ላይ በመገለጡ ነው። አንዱ አካል እግዚአብሔር ወልድ ሰው ሆኖ በተገለጠበት ዘመን ቀደም ሲል በዘመን አብርሃም የተገለጠው አንድነት ሦስትነት ቀድሞ ከተገለጠው በጎላና በጸና መልኩ ተገልጧል። በዘመን አብርሃም ሥላሴ በአብርሃም ድንኳን እንደተገለጠ መጽሐፍ ቅዱስ ይመሰክራል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስናነብ የምናገኘው ያንን ነው። አብርሃም በቀትር ጊዜ በመምሬ የአድባር ዛፍ ስር ተቀምጦ በነበረበት ሰዓት እግዚአብሔር ተገለጠለት ነው የሚለን። ያ እግዚአብሔር በስም በግብር በአካል ሦስት መሆኑን አይቷል። አብርሃም ዓይኑን አነሳ፣ ሦስት ሰዎችንም አየ ነው የሚለን። መጀመሪያ እግዚአብሔር ተገለጠለት ካለ በኋላ ያ እግዚአብሔር የስም የግብር የአካል ሦስትነት ያለው መሆኑ ለአብርሃም ተገልጧል። ያ ለአብርሃም የተገለጠው መገለጥ በአምላክ ሰው መሆን በሰው አምላክ መሆን የበለጠ ጎልቶ ተገልጧል። ምክንያቱም ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከሰማይ ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋዋን ነስቶ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሯል። መላእክት የሚያመሰግኑት አምላክ የእመቤታችንን ማኅፀን ቤተ መቅደስ አድርጎ ተመስግኖበታል።
መላእክት አምላካችን ሰው ሆኖ በተጸነሰበት ሰዓት ቅዱስ 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 ብለው ሲያመሰግኑ እመቤታችን ጆሮዋን ዘንበል አድርጋ ተሰማ ነበር ነው የሚለን። ድንግል አጽነነት ርሳ መንገለ ከርሳ ወትሰምዕ ቃለ መላእክት። ድንግል ጆሮዋን ዘንበል አድርጋ የመላእክትን የምስጋና ድምፅ ትሰማ ነበር ነው የሚለን። በኪሩቤል ጀርባ ላይ የሚመሰገነው አምላክ በእመቤታችን ማኅፀን ምስጋና አልጎደለበትም። 9 ወር ከ5 ቀን ሰማይ ምድር የማይወስነው አምላክ በእመቤታችን ማኅፀን ተወስኗል። ይህንን የሶርያው ሊቅ ቅዱስ ኤፍሬም ተጸውረ በከርሳ ተሳተ አውራሃ ዘይትራይ ወዘይታወቅ፣ የማይታይ የማይመረመር የሰው አእምሮ ሊደርስበት የሰው እጅ ሊዳስሰው የማይችል እሳተ መለኮት በማኅፀኗ 9 ወር ከ5 ቀን ተወሰነ ይላል። እስቲ ምስጋና አቅርቡለት ለዚህ አምላክ። በእውነት በዚህ ጊዜ አንዱ አካል እግዚአብሔር ወልድ ለመጸነስ ለመወለድ በእመቤታችን ማኅፀን አድሯል። አብ ለማጽናት መንፈስ ቅዱስ ለማንጻት በእመቤታችን አድረዋል ይላል። በአብርሃም ድንኳን የተገለጡ ሥላሴ በእመቤታችን ተገልጠዋል። እመቤታችን ማኅደረ ስሉስ ቅዱስ ትባላለች። የሥላሴ ማደሪያ መገለጫ ትባላለች። ታዲያ በዚህ መልኩ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ከቀኑ 1 ቀን ከሰዓቱ 1 ሰዓት ሲያዛንፍ ዓለምን ለማዳን ሰው ለመሆን የመጣው አምላካችን ከእመቤታችን ተወልዶ 33 ዓመት ከ3 ወር በዚህ ምድር ላይ በቆየበት ጊዜ አባቴ ላከኝ እኔና አብ አንድ ነን፣ እኔን ያየ ማንን አየ ብሏል? አብን አየ እያለ ስለ ባሕርይ አባቱ ስለ አብ አስተምሯል። ይህ በፍጡር የተነገረ ትምህርት አይደለም። ከሦስቱ አካላት አንዱ አካል በሆነው ከእመቤታችን በተወለደው አካላዊ ቃል እግዚአብሔር ወልድ የተነገረ እውነት ነው። ስለ ባሕርይ አባቱ ስለ አብ ብቻ አይደለም፣ ስለ ባሕርይ ሕይወቱ ስለ መንፈስ ቅዱስም እንዲሁ ነግሮናል። ስለ ባሕርይ ሕይወቱ ስለ መንፈስ ቅዱስ አብዝቶ ከተናገረበት የትምህርት ክፍል በዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 በ3 ወንጌሎች ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ አጽናኝ ስለሆነው መንፈስ ቅዱስ በብዛት አምላካችን አካላዊ ቃል ኢየሱስ ክርስቶስ አስተምሯል። ከዚያ ካስተማረው ትምህርት አንዱ ይህ ነው። በዚህ ትምህርት ውስጥ መጀመሪያ እኔ ብሄድ ይሻላቸዋል፣ ሄጄ ስፍራ አዘጋጅላቸዋለሁ፣ መጥቼ እወስዳቸዋለሁ እያለ ለደቀ መዛሙርቱ ሲያስተምር ከደቀ መዛሙርቱ መካከል አንዱ ቶማስ የተባለው ደቀ መዝሙር የጠየቀው ጥያቄ ነበር። መንገዱን አናውቅም፣ ወዴት እንደምትሄድ እንዴት ነው እንዲህ የምትለን እያለ ሲጠይቅ እውነተኛ የሕይወት መንገድ እኔ ነኝ እያለ አስተምሯል። ይህን ባስተማረበት ሰዓትም ፊልጶስ የተባለው ደቀ መዝሙር ሌላ ጥያቄ አቅርቦ ነበር። ሰሚው ይበቃናል፣ እስካሁን ስለ አብ ነግረህናል፣ ሰምተናል፣ ስለ ባሕርይ አባት አሁን የምንፈልገው አብን እንድታሳየን ነው የሚል ጥያቄ አቅርቦ ነበር። አሬነው ለአብ ወያክለነ፣ አብን አሳየን የሚል ጥያቄ ነበር የጠየቀው። በዚህ ጊዜ ጌታችን እንዲህ ነው የመለሰው፣ እስከ ማይዜኑ ሃሎኩ ምስሌክሙ እያይመርከኒኑ ፊልጶስ እስከ ዛሬ እኔ ካንተ ጋር ስኖር አላየኸኝምን? አላወከኝምን? ዘሬ ኪያየ ርእዮ ለአቡየ፣ እኔን ያየ አባቴን አየ። ይህ ማለት ርእሰ አኮ በአካል ዘሥጋ አላ በኃይሉ ስልጣን። ማየት ማለት በአካል አይደለም በኃይልና በስልጣን ነው። እኔ ዕውር ሳበራ፣ ጎባጣ ሳቀና፣ ለምጽ ሳነጻ፣ ድውይ ስፈውስ፣ ሙት ሳስነሳ አይተሃል። ያን ያደረኩበት ስልጣን የኔ ብቻ አይደለም የባሕርይ አባቴ የአብ ጭምር ነው። በስልጣን አንድ ነን እያለ ከአባቱ ጋር መብለጥ፣ መበላለጥ፣ ማነስ፣ መተናነስ የሌለበት አሃቲ ስልጣን፣ አሃቲ ክብር፣ አሃቲ መለኮት ያለው መሆኑን ካስረዳ በኋላ ስለ እግዚአብሔር መንፈስ ቅዱስ ከዚያው ጋር አያይዞ ያስተምሯል። እንዲህ በማለት ዋነ እስሎ ለአብ
ይፈኑ ለክሙ ጳራቅሊጦሳ ካልአ ዘይሄሉ ምስሌክሙ ለዓለም። እኔ አብን እለምነዋለሁ ሌላ አጽናኝ ከእናንተ ጋር እንዲኖር ይሰጣቸዋል በማለት ስለ መንፈስ ቅዱስ መውረድ፣ ስለ መንፈስ ቅዱስ መምጣትና በሰዎች ላይ አድሮ ዓለምን ቃኝቶት ጎብኝቶት ከርኩሰት ወደ ቅድስና ከሐሰት ወደ እውነት የሚመልሰውን እውነተኛውን መንፈስ የእግዚአብሔር መንፈስ የሚባለውን መንፈስ ቅዱስን አስተምሯል። ስለዚህ በዚህ ትምህርት ውስጥ ስለ ራሱ፣ ስለ ባሕርይ አባቱ፣ ስለ አብ፣ ስለ መንፈስ ቅዱስ አስተምሮናል። በጠቅላላው የአንድነት የሦስትነት ትምህርት ለአብርሃም ከተገለጠው በጸና በጎላ መልኩ በፍጡር ሳይሆን ከሰማይ በወረደው ከድንግል በተወለደው አካላዊ ቃል ተሰጥቷል ማለት ነው። ያንን የተናገረውን የማያስቀር የማያደርገውን የማይናገር አምላካችን በዛሬው ዕለት መንፈስ ቅዱስ ለቅዱሳን ሐዋርያት እንዲወርድ በቅዱሳን ሐዋርያት ላይ እንዲያድርና አንደበታቸውን እንዲያረታው እንዲፈታው ምስጢር እንዲገልጥላቸው ለትርጓሜ የተመቻቸ በእውቀት የተሞላ ማንነትን እንዲሰጣቸው በዛሬው ዕለት መንፈስ ቅዱስን ልኮላቸዋል። ለሁላችንም ቅዱስ መንፈሱን በላያችን ላይ አምላካችን ያሳድርብን። ያለ መንፈስ ቅዱስ መሪነት ያለ መንፈስ ቅዱስ አጋዥነት ወደ ዓለም የወጣች በዓለም የተሰማራች ቤተክርስቲያን የለችንም። በእውነተኛው አጽናኝ በመንፈስ ቅዱስ የጸናች የበረታች የጠነከረች መንፈስ ቅዱስ የሚመራት ቤተክርስቲያን አለችን። በዛሬው ዕለት በጽርሐ ጽዮን ቅዱሳን ሐዋርያት በአንድነት ተሰብስበው በነበረበት እውነተኛው አጽናኝ ጳራቅሊጦስ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ከሦስቱ አካላት አንዱ ዓለምን የፈጠረ ዓለምን ያጸና መንፈሳዊውን ዓለም ክርስትናን አጽንቶት የሚኖረው መንፈስ ቅዱስ ለቤተ ክርስቲያን የተሰጠበት ዕለት ነው። ደስ ይበላችሁ ኦርቶዶክሳውያን። የዛሬው ዕለት በክርስትናው ዓለም በጣም እጅግ የተለየና የከበረ ዕለት ነው። ይህንን የመንፈስ ቅዱስን መውረድ ነው አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ አይዟችሁ፣ አትፍሩ፣ አትሸበሩ፣ አትደንግጡ፣ ፍርሃታችሁን የሚያርቅ ድንቁርናን የሚያስወግድ የእናንተን ድካም አርቆ እናንተን የሚያጸና በብርታት እንድትኖሩ ዓለምን ማሸነፍ እንድትችሉ የሚያደርጋችሁን ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል ብሏቸዋል። ይሄ ተስፋ ነው ክርስቲያኖች ለቅዱሳን ሐዋርያት የተሰጠ። አምላካችን ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ ወደ መቃብር ወርዶ የሰውን ልጅ ከሞት ተገዥነት ከመቃብር ባርነት ከዲያብሎስ እስራት በመንጸፈ ደይን በሲኦል ከመኖር ነፃ ካደረገው በኋላ ለደቀ መዛሙርቱ በጊዜው ለነበሩት ተስፋ ሰጥቷቸዋል። የሚኖሩበትን ቦታ አመላክቷቸዋል በትእዛዝ አንትሙ ሰነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ጀምሮ ተመዝግቧል። እናንተስ ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከኢየሩሳሌም አትውጡ፣ ከኢየሩሳሌም አትናወጡ፣ በኢየሩሳሌም ከተማ ቆዩ ከላይ ኃይልን እስክትለብሱ ድረስ ብሏቸዋል። ያ ኃይል በቅዱሳን ሐዋርያት ላይ የወረደ ቅዱሳን ሐዋርያትን በእውቀት እንዲሞሉ ያደረገው እግዚአብሔር መንፈስ ቅዱስ ነው። ፍሩሃን የነበሩትን ያጸና ያጠነከረ ዕውቀት የጎደላቸውን በእውቀት የሞላው ሰማያዊ ኃይል እግዚአብሔር መንፈስ ቅዱስ በዛሬው ዕለት ለቅድስት ቤተ ክርስቲያን በሐዋርያት ላይ በጽርሐ ጽዮን ወርዷል። ክርስቲያኖች ይህን ኃይል እስኪያገኙ እስኪቀበሉና በዚህ ኃይል ጸንተው በርትተው ዓለምን ማሸነፍ እስኪችሉ ድረስ ከኢየሩሳሌም እንዳይወጡ ከቦታቸው እንዳይናወጡ በቦታቸው ጸንተው እንዲጠብቁ ትእዛዝ ሰጥቷቸው ነበር። ያ እንዲፈጸም ጌታችን ባረገ በ10ኛው ቀን ግንቦት 18 ቀን ያረገው ግንቦት 8 ነው። መንፈስ ቅዱስን የላከላቸው ደግሞ ግንቦት 18 በ10ኛው ቀን ነው። በዚያ ቀን ሁሉም ሐዋርያት በአንድነት በጽርሐ ጽዮን ተሰብስበው ይጠባበቁ ነበር ነው የሚለን በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ተመዝግቧል።
ወአመ ተፈጸመ መዋዕለ ጴንጠቆስቴ እንዛለው ኩሎሙ ህቡረ አሃተኔ መጻ ግብተ ድምፅ ከመ ድምፀ ነፋስ አውሎ ወመላ ኩሎ ቤተ ሀባለው ይነብሩ ነው የሚለው። ጴንጠቆስጤ የተባለው ቀን 49ኛው ቀን አልፎ 50ኛው ቀን በደረሰ ጊዜ በአንድነት በጽርሐ ጽዮን ተሰብስበው ሳሉ እንደ አውሎ ነፋስ ያለ ድምፅ ድንገት ወዳሉበት ቤት መጣ ነው የሚለው። በአውሎ ነፋስ አምሳል ነው መንፈስ ቅዱስ የወረደው። ነፋስ ታውቃላችሁ፣ ገለባውን ከፍሬ የሚለይ እጽዋቱን፣ አዝርቱን፣ አትክልቱን የሚያሳድግ ለፍሬ የሚያበቃ ነው። እንዲሁም የሰውን ልጅ ገለባ ከሆነው ኃጢአቱ ከርኩሰቱ ለይቶ ለቅድስና ለፍሬ ንስሐ የሚያበቃው መንፈስ ቅዱስ በነፋስ አምሳል በአንድነት ሳሉ ወዳሉበት ቤት ወረደ ነው የሚለን። ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል እንደ እሳት ላንቃ ጉርድ ጉርድ እያለ እንደሚወርድ የእሳት ላንቃ በእነሱ ላይ ወረደ። ወነበረ ዲበ ኩሎሙ በእያንዳንዳቸውም ላይ መንፈስ ቅዱስ አደረባቸው ይላል። ክብርና ምስጋና ለአምላካችን ይሁን። መንፈስ ቅዱስ በእያንዳንዳቸው ላይ በሁለት መልክ ወረደ፣ በአውሎ ነፋስ አምሳልና በእሳት አምሳል ነው የሚለው። አሐዱ ዘይትራእይ ወአሐዱ ዘይትገሰስ፣ አንዱ በማይታይ አንዱ በማይዳሰስ። ነፋስ አይታይም፣ እሳት አይዳሰስም። በማይታይ አውሎ ነፋስ በማይዳሰስ የእሳት ነበልባል አምሳል በቅዱሳን ሐዋርያት ላይ ወረደ። በአንድነት ሳሉ ይላል። ይህ የሚሰመርበት ቃል ነው። በምን ሳሉ አልኳችሁ? በመለያየት መንፈስ ርኩስ እንጂ መንፈስ ቅዱስ አይወርድም። ክርስቲያኖች በአንድነት ሳሉ በአካል ብቻ አይደለም፣ የልቡና አንድነት፣ የሃይማኖት አንድነት በእነሱ ላይ ጸንቶ ሳለ እግዚአብሔር የነገራቸውን ተስፋ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እየጠበቁ በነበረበት ሰዓት መንፈስ ቅዱስ በነፋስ አምሳል እንዲሁም በእሳት አምሳል በጽርሐ ጽዮን በቅዱሳን ሐዋርያት ላይ ወረደ። ወረደ ብቻ አይደለም፣ በእያንዳንዳቸው ላይም አደረ ነው የሚለን። ወአሐዙ ይንብቡ በነገረ ኩሉ በሐውርት በከመ ወሀቦሙ መንፈስ ቅዱስ፣ መንፈስ ቅዱስ እንዳደላቸው መጠን በየሀገሩ ቋንቋ በ72 ቋንቋ መናገር ጀመሩ ይላል። መንፈስ ቅዱስ አንደበታቸውን ፈታው፣ ምላሳቸውን አረታው፣ ልቡናቸውን በምስጢር አእምሯቸውን በእውቀት ሞላው። በዚያ የእሸት በዓል የሚባለውን በዓል ለማክበር ከልዩ ልዩ ሀገር ለተሰበሰቡት ቋንቋ ትምህርት ቤት ሳይገቡ ቋንቋ ያስተማራቸው ሳይኖር መንፈስ ቅዱስ ገልጦላቸው አንደበታቸውን በእውቀት ሞልቶ በ72 ቋንቋ ይናገሩ ጀመር ነው የሚለን። ማን ገልጦላቸው ነው? ክርስቲያኖች። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ለቅዱሳን ሐዋርያት የተሰጠው በቅዱሳን ሐዋርያት ላይ የወረደውና ያደረው በእውቀት ሊሞላቸው ነው፣ ለሌላ አይደለም። ዓለምን መማረክ፣ ማሸነፍ፣ ወደ እግዚአብሔር ማቅረብ፣ መሰብሰብ የሚችሉበትን ኃይል እንዲያገኙ በእሳት አምሳል በነፋስ አምሳል በማይታይ ነፋስ በማይዳሰስ የእሳት ነበልባል አምሳል በእነሱ ላይ ወረደ። በእያንዳንዳቸውም ላይ አደረ። ያን ጊዜ አንደበታቸው ከልቡናቸው የተሞላውን ዕውቀት ቋንቋ ሳይገድባቸው ለተሰበሰቡት ሁሉ በሚያውቁት ቋንቋ ይመሰክሩ ጀመር ነው የሚለን። ይህንን የተሰበሰቡት ሕዝብ ሁሉ በሰሙ ጊዜ መደነቅ ያዛቸው ነው የሚለን። ይደነቁ ጀመር። እፎ እንከ ንሰምዖሙ ይነብቡ በነገረ በሐውርቲነ እንዘ ፍጥረትነ ጳርቴ ወሜድ። እኛ የፋርስና የሜዶን ሰዎች ስንሆን እነዚህ የገሊላ ሰዎች እንዴት በየቋንቋችን ሲናገሩ እንሰማቸዋለን? ይህንን ማን ገለጠላቸው? በማለት የተሰበሰቡት ሰዎች ሁሉ ይደነቁ ነበር ነው የሚለን። ከእስያ፣ ከፍርግያ፣ ከገላትያ፣ ከቀጰዶቅያ፣ ከሊቢያ፣ ከባህር ማዶ የተሰበሰብን ስንሆን በየቋንቋችን እንዴት ይናገራሉ እያሉ ይደነቁ ነበር።
አንዳንዶቹ ደግሞ ልቡናቸው ከቅንነት የራቀ ውስጣቸው በክፋት የተሞላ አንዳንዶቹ ደግሞ እንዲህ ይሉ ነበር፣ እሉሰ ጻይፈ ጸግብ ወሰክሩ፣ እኒስ ያልፈላ ጉሽ ጠጅ ጠጥተው ሰክረዋል ይሉ ነበር። ቅዱሳን ሐዋርያት የሰከሩት በወይን ጠጅ ሳይሆን በመንፈስ ቅዱስ ጸጋ ነበር። መንፈስ ቅዱስ በእያንዳንዳቸው ላይ ስለወረደ በ72 ቋንቋ በኢየሩሳሌም ለተሰበሰቡት ሁሉ ይናገሩ ነበር ነው የሚለን። እነዚያም በየቋንቋቸው እየሰሙ እያደመጡ የእግዚአብሔር ክብር ሲገለጥ በመደነቅ ያደምጧቸው ነበር ነው የሚለን። ክርስቲያኖች የሰከረ ሰው እንኳን በ72 ቋንቋ በአንድ ቋንቋ መናገር ይቻለዋል? ምላሱ ይታሰራል። የአካሉ ሚዛን እንኳን መጠበቅ ያቅተዋል። ቅዱሳን ሐዋርያት በመንፈስ ቅዱስ ተሞልተው ይናገሩ ነበር። የእያንዳንዱን የተዘጋ የልቡን በር በእግዚአብሔር ቃል ያንኳኩት ነበር። መንፈስ ቅዱስ ስለቃኛቸው፣ ምስጢሩን፣ ጥበቡን፣ ማስተዋሉን ስለገለጠላቸው፣ በእውቀት ስለሞላቸው ይናገሩ ነበር። ክፋት የሞላባቸው እኒህ ሰክረዋል ይሉ ነበር። ቅዱስ ጴጥሮስ በዚያ መካከል ተነሳና የልቡናቸውን በማወቅ በመረዳት እንዲህ አለ። አንትሙ ሰብአ ይሁዳ ወለይ ትነብሩ አፍላገ ኢየሩሳሌም፣ እናንተ የይሁዳ ሰዎች በኢየሩሳሌም ዙሪያ የምትኖሩ ሁሉ እነዚህ የሚናገሩት የሰከሩ እንዳይመስላችሁ። እስመ ነግህ ብሔሩ፣ ሰዓቱ ገና ጠዋት ነው። ዋዲው 3 ሰዓት ገና 3 ሰዓት ነው። በዚህ ሰዓት እንዴት ጠጥተው ሰከሩ ትላላችሁ? አይደለም። ይህ እግዚአብሔር በነቢዩ በኢዩኤል የተናገረውን ስለፈጸመው መንፈስ ቅዱስ በእነሱ ላይ ስለፈሰሰ እንጂ ሰክረው አይደለም። በትንቢተ ኢዩኤል ምዕራፍ 2 ቁጥር 29 ላይ እግዚአብሔር እንዲህ ብሎ ተናግሮ ነበር። ወይከውንም ድረ ዝመዋዕል ይቤ እግዚአብሔር እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ፣ በሥጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ብሎ ነበር። ያ የተናገረው ስለተፈጸመ መንፈስ ቅዱስ ስላደረባቸው ስለሞላባቸው እንጂ ሰክረው አይደለም በማለት ጴጥሮስ ተነስቶ በዚያ በተሰበሰበው ሕዝብ መሃል ሲያስተምር 30 ደቂቃ ባልሞላ ትምህርት ውስጥ 3000 ሰው አሳመነ ይላል። ክብርና ምስጋና ለእግዚአብሔር ይሁን። 3000 ሰው ነው የሚለን። ቤተ ክርስቲያን ጉዞዋን የጀመረችው መንፈስ ቅዱስ በወረደበት እውነተኛው አጽናኝ እውነተኛው የእግዚአብሔር መንፈስ ለቅዱሳን ሐዋርያት በወረደበት በዛሬው ዕለት ነው። በዛሬው ዕለት በዕለተ መንፈስ ቅዱስ 3000 ልጆችን ቤተ ክርስቲያን አግኝታለች። ሰብሰብ ብለው ቅዱሳን ሐዋርያትን ምን ተንግበር ምን እናድርግ አሏቸው ይላል። ምን እናድርግ ሲሉ ጴጥሮስ እንዲህ ነበር ያለው፣ ነሱ ወተጠመቁ ወይደመሰስ ለክሙ ጌጋይክሙ ወይመጽእ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር። ንስሐ ግቡ፣ ታጠመቁ፣ ኃጢአታችሁ ይደመሰሳል፣ ከእግዚአብሔር ዘንድም የይቅርታና የምሕረት ዘመን ይመጣላቸዋል አላቸው። ትምህርቱን ሰምተው እደ ልቡናቸውን ዘርግተው ክርስትናን ተቀበሉ። ወደ ወንጌልም ኅብረት ተቀላቀሉ። 120 ቤተሰብ ይዞ የጀመረው ክርስትና በአንድ ጊዜ 3000 ሰው ተጨመረለት ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይህ ዛሬ የተደረገ ነው። በመንፈስ ቅዱስ መሪነት አጽናኝ ምስጢር ገላጭ ሆነው በመንፈስ ቅዱስ ድንቅ አድራጊነት የተደረገ ነው። ስለዚህ በዛሬው ዕለት ጉዞዋን የጀመረችው ቤተ ክርስቲያን 3000 ሰዎችን በ120 ቤተሰብ ላይ ጨምራለች። የእግዚአብሔር ቃል ከፍ ከፍ ማለት የጀመረው በዚህ ጊዜ ነው። ያን ጊዜ ቅዱስ ጴጥሮስ ጌታችን ሲያዝ ልቡናው በፍርሃት እየተናጠ ኧረ እኔን የምትሉትን አላውቀውም በማለት ወደ ኋላ ያፈገፍግ የነበረው ቅዱስ ጴጥሮስ በአይሁድ አደባባይ ሳያፍርና ሳይፈራ የጌታችንን ክብር መመስከር ጀምሯል። ፍርሃት ርቆለታል። ድንቁርና ተወግዶለታል። በምስጢር ተሞልቷል። አንደበታቸው እረቷል፣ ተፈቷል። መመስከር መናገር የጀመሩት በዛሬው ዕለት ነውና የዛሬው ዕለት በቤተ ክርስቲያናችን የቤተ ክርስቲያን የልደት ቀን ይባላል። የቤተ ክርስቲያን የምን ቀን?
ስንት ሺህ ሰዎችን ያገኘችበት 3000 ተብሎ በቃል ሲነገር ቀላል ነው። ቁጥሩ ግን ቀላል አይደለም። ክርስቲያኖች ይህን ሰው በዛሬው ዕለት በቅዱስ ጴጥሮስ ትምህርት አጽናኝ በሆነው በመንፈስ ቅዱስ አጋዥነት ያገኘችበት ነው። ከዚያ በኋላ የጠነከረው የአይሁድ ልቡና መፍረክረክ የጀመረው በመንፈስ ቅዱስ ተቃኝተውና ተሞልተው ወነበሩ ዓመተ ፍጽምተ በኢየሩሳሌም ድፍን 1 ዓመት ኢየሩሳሌምን ቅዱሳን ሐዋርያት በወንጌል አርሰዋታል፣ አረስርሰዋታል። ያ የጠነከረው ለዘመናት እንደ ሐውልት ቆሞ የነበረው የፈሪሳውያን ትምህርት መፈረካከስ የጀመረው በመንፈስ ቅዱስ በጸና ማንነት ቅዱሳን ሐዋርያት ማስተማር ሲጀምሩ ነው። ይፈሩ የነበሩት ጥበዋን ሆነዋል። ፍርሃት ከነሱ ርቋል። ክርስቲያኖች ዕውቀት ተሞልተዋል። ድንቁርና ከነሱ ተወግዷል። መፍራት የሚባል አልነበረም። ከሐዋርያት መካከል አይሁድ፣ ፈሪሳውያን ተሰብስበው የምኩራብ አለቆች በእስጢፋኖስ ፊት እንኳ የመቆም አቅም አልነበራቸውም። ያን ጊዜ የነበራቸው የአይሁድ አቅም ዕውቀት ሳይሆን ድንጋይ ማንሳት ነበር። ነገር ግን ክርስትናን ድንጋይ ሊመልሰው አልቻለም። ምክንያቱም ከድንጋይ ይልቅ የሚጸናና ሐዋርያትን ከድንጋይ ይልቅ የሚያበረታ መንፈስ ቅዱስ በቅዱሳን ሐዋርያት ላይ አድሯል። ለቤተ ክርስቲያን ተሰጥቷል። ጸጋ መንፈስ ቅዱስ በቤተ ክርስቲያን ላይ ሞልቶ ተትረፍርፎ የማይሰፈር የማይለካ የማይመጠን ጸጋና በረከት በመንፈስ ቅዱስ መሰጠት ቤተ ክርስቲያን አግኝታለች። ያንን ነው ጌታችን ሌላ አጽናኝ ከናንተ ጋራ እንዲኖር ይሰጣቸዋል ያለን። እስኪ በሉት ቃሉን፣ ሌላ አጽናኝ በሉ። ከናንተ ጋራ ምን እንዲል እንዲኖር ይሰጣቸዋል። መንፈስ ቅዱስ የወረደው እንዲሁ ዝም ብሎ አንድ ጊዜ ወርዶ ለመመለስ አይደለም። ከማን ጋር ሊኖር ነው? ከኛ ጋር በቤተ ክርስቲያን ጸንቶ ቤተ ክርስቲያንን ቀድሷት አጽንቷት ሊኖር ነው እንጂ ዝም ብሎ አንድ ጊዜ ወርዶ ለመመለስ አይደለም። ክርስቲያኖች የመንፈስ ቅዱስ መውረድ የመንፈስ ቅዱስ መገለጥ በመጻሕፍት በልዩ ልዩ መልኩ ተገልጦ እናገኛለን። ለምሳሌ በብሉይ ኪዳን የእግዚአብሔር መንፈስ በሶምሶን ላይ ወረደ ይላል። ይሄ የአንድ ጊዜ ነው። መንፈሰ ረድኤት ይባላል። የአንድ ጊዜ ለሶምሶን ኃይልን ለመስጠት በወረደበት ሰዓት ሶምሶን በአንድ የአህያ መንጋጋ 1000 ሰው ገደለ ይላል። ማን ሲወርድለት? መንፈስ ቅዱስ ኃይልን በሰጠው ጊዜ አጸናው፣ አበረታው፣ አጠነከረው፣ ጠላቶቹን ሬሳ በሬሳ አደረጋቸው ነው የሚለን። በሶምሶን ላይ ብቻ አይደለም፣ የእግዚአብሔር መንፈስ በዳዊት ላይ ወረደ ይላል። የማን መንፈስ አልኳችሁ? ሌላ መንፈስ በመናፍቃን አዳራሽ ይወርዳል፣ በቃልቻዎች ሰፈር ይወርዳል። ሌላ መንፈስ ርኩስ መንፈስ ነው፣ የሚያንፈራፍር የሚያንፈራግጥ አረፋ የሚያስደፍቅ መንፈስ። ይሄኛው መንፈስ ግን የሚያጸና የማን መንፈስ ነው? የእግዚአብሔር መንፈስ ከኛ ጋራ የሚኖር ነው። በሐዋርያት ላይ ያደረ ዕውቀትን የሚገልጥ ነው። ጳራክሊጦስ ማለት ቃሉ የግሪክ ቃል ነው። ወደ እኛ የቤተ ክርስቲያን የግዕዝ ቋንቋ ሲተረጎም መጽንዒ የሚያጸና ማለት ነው። ጳራክሊጦስ ማለት መጽንዒ። እስኪ መጽንዒ በሉ። ምን የሚል ነው አልኳችሁ? የሚያጸና፣ የሚያበረታ፣ የሚያጠነክር ማለት ነው። ደካሞችን የሚያጸና፣ ኃይል የሌላቸውን ኃይልን እንደ ዝናር የሚያስታጥቅ ማለት ነው። መጽንዒ የሚያጸና ምን የሚል ነው አልኳችሁ? ሁለተኛ መንጽሒ የሚያነጻ ማለት ነው። ከኃጢአት ከርኩሰት ከበደል የሚለይ በቅድስና የሚያስጌጠን የሚያደምቀን የእግዚአብሔር መንፈስ ነው። ጳራክሊጦስ ማለት መጽንዒ መንጽሒ የሚያነጻ የሚያጸና የሚያነጻ መስተፍስሒ የሚያስደስት ምን የሚል አልኳችሁ? ምን የሚል የሚያስደስት ማለት የማያልቀውን ዘላለማዊ ደስታ የሚሰጥ የሚያልፈውን ደስታ አይደለም፣ የማያልፈውን ዘላለማዊ ደስታ የምናገኘው በመንፈስ ቅዱስ አጋዥነት ነው። ክርስቲያኖች ያለ መንፈስ ቅዱስ አጋዥነት ዘላለማዊ ደስታ አይገኝም። ስለዚህ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ መስተፍስሒ አስደሳች የሚያስደስት፣ መስተስርይ ኃጢአትን ይቅር የሚል ማለት ነው። ጳራክሊጦስ ማለት ኃጢአትን ምን የሚል አልኳችሁ? ይቅር የሚል
የሚያጸና የሚያነጻ የሚያስደስት ኃጢአትን ምን የሚል ይቅር የሚል ደምሳሴ አበሳ የሰው ልጆችን በደል ከላያቸው ላይ ደምስሶ የሚያጠፋ ማለት ነው። ከሳቲ ምስጢር ገላጭ ማለት ነው። ምን ገላጭ አልኳችሁ? ምስጢር ገላጭ። ሌላኛው ጥንታዊ ሕይወት ማለት ነው። ማለት መነሻ የሌለው መጨረሻ የሌለው ጥንታዊ ሕይወት፣ አካላዊ ሕይወት፣ አክባሪ ሕይወት የሰው ልጆችን የሚያከብር ከፍ የሚያደርግ የሚቀድስ የሚያነጻ የሚያጸና የሚያስደስት ምስጢርን ገልጦ ድንቁርናን የሚያጠፋ እውነተኛ አጽናኝ ከእናንተ ጋር እንዲኖር ይሰጣቸዋል። ምን ይላቸዋል አለን? ያን አላቸው። በዛሬው ዕለት ያን ያላቸውን ነገር ደግሞ ፈጸመላቸው። መንፈስ ቅዱስ በሐዋርያት ላይ ወረደ። በወረደ ጊዜ ድኩማን የነበሩትን አጸናቸው። ፍሩሃን የነበሩትን በእውቀት ሞልቶ በአይሁድ አደባባይ ቤተ ክርስቲያን በግርማ እንድትገለጥ ያደረገው መንፈስ ቅዱስ ነው። እስቲ እግዚአብሔር መንፈስ ቅዱስን አመስግኑት። አረ በደንብ አመስግኑት። እንደዚህ አይደለም። ሰማዕታትን ወደ ደም ጻድቃንን ወደ ገዳም የሚልካቸው ሰማዕታትን በሰማዕትነት ጊዜ እንዳያፈገፍጉ የሚያጸናቸው ማን ነው? ኃጢአተኞችን በንስሐ ተመልሰው ከኃጢአት እንዲነጹ የሚያደርገው ማን ነው? እግዚአብሔር መንፈስ ቅዱስ ነው። እሱ ነው ከኛ ጋር እንዲኖር የተላከው፣ ሌላ መንፈስ አይደለም። ያ እውነተኛ አጽናኝ ከናንተ ጋር እንዲኖር ይሰጣቸዋል። ዘይክል ዓለም ነሲኦቶ ዓለም ሊይዘው የማይችል ምን ሊለው የማይችል አለ? እኔን ይዞ እንደሰቀለኝ እንደገረፈኝ መከራ እንዳጸናብኝ ሊይዘው ሊዳስሰው የማይችል ሥጋ ያለበሰ የማይታይ የማይጨበጥ የማይዳሰስ ዓለም ሊይዘው የማይችል ዘይክል ዓለም ነሲኦቶ እስመ ኢይሬዮ አያየውምና ምን አይለውምና አለ? አያየውምና ወኢየአምሮ አያውቀውምና ወአንትሙሰ ተአምርዎ እናንተ ግን ታውቆታላችሁ አለ። እናንተ ግን ምን ትሉታላችሁ? እስመ አቤክሙ ይነብር ወውስቴትክሙ ይሄሉ ለዘላለሙ በእናንተ አድሮ ይኖራልና ታዩታላችሁ ታውቁታላችሁም ይለናል። አያችሁ ክርስቲያኖች፣ ቤተ ክርስቲያን እግዚአብሔር መንፈስ ቅዱስን ታውቀዋለች፣ ትረዳዋለች። አድሮባት ነው የሚኖር። የቀደሳት ያጸናት፣ አንደበቷን የፈታው ያረታው፣ በእውቀት የሞላት በምስጢር ያጥለቀለቃት እግዚአብሔር መንፈስ ቅዱስ በእሱ አድሮ እንደሚኖር ቅድስት ቤተ ክርስቲያን ታውቃለች። አክብሩት እግዚአብሔር መንፈስ ቅዱስን ክርስቲያኖች። አታውቁትም? እግዚአብሔር መንፈስ ቅዱስን በሉ በስመ አብ በሉ በሉ ቀጥሉ ወወልድ ከዚያስ ታውቁታላችሁ አታውቁትም? በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ። ስንት አምላክ? እግዚአብሔር መንፈስ ቅዱስ ከሦስቱ አካላት አንዱ አካል ነው። ዓለምን የፈጠረ ቅድመ ዓለም የነበረ የዓለም ፈጣሪ ነው። ዓለምን ሊያጸና ሊያነጻ ሊቀድስ ሚስጥር ሊገልጥለት የመጣ ነው። ሐዋርያትን ያጸናው እሱ ነው። ነቢያትን በመንፈሰ ረድኤት ሐዋርያትን ምዕመናንን በመንፈሰ ልደት ያጸናው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። በሱ ቅዱስ መንፈስ ታትመን ተቃኝተን ነው የምንኖረው ክርስቲያኖች። አዎ፣ ስለዚህ እሱን እናንተ ታውቆታላችሁ ይላቸዋል ሐዋርያትን። ታውቆታላችሁ ለምን? እስመ አቤክሙ ይነብር ወውስቴትክሙ ይሄሉ ለዘላለሙ በእናንተ አድሮ ይኖራልና። ምን ይላልና አለ? አይለየንም። እግዚአብሔር መንፈስ ቅዱስ ከኛ ጋር ነው። እግዚአብሔር መንፈስ ቅዱስ ከኛ ጋር ከሆነ ኃጢአት አያሸንፈንም፣ በደል አያሸንፈንም፣ አረማውያን ድል አይነሱንም፣ ሰይፍ አይመልሰንም። ማንኛውንም ነገር ማሸነፍ የምንችለው በመንፈስ ቅዱስ አጽናኝነት ነው። ኃጢአትን ማሸነፍ የምንችለው የሚያጸና መንፈስ ቅዱስ በእኛ አድሮ ስለሚኖር ነው። ድንቁርናን ማሸነፍ የምንችለው ዕውቀትን የሚገልጥ መንፈስ ቅዱስ ከማን ጋር ስለሆነ ነው? ከኛ ጋር ስለሆነ ነው። ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርጎ የሚለውጠው መንፈስ ቅዱስ ነው። ይህንን ሁልጊዜ ቤተ ክርስቲያን ትላለች። ሚመጠን ዛቲ ዕለት ወጽብት ዛቲ ሰዓት ቅዳሴው ሲጀመር የሚታወጅ አዋጅ ነው።
ይቺ ሰዓት ምን ያህል የምታስፈራ ናት! ይቺ ቀን ምን ያህል የምታስጨንቅ ናት! እንተባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት። ከየት የሚወርድባት አለን? ከሰማየ ሰማያት የሚወርድባት። ከሰፈር ከመንደር አይደለም ክርስቲያኖች፣ ከሰማየ ሰማያት የሚወርድ ነው መንፈስ ቅዱስ ማለት። የእግዚአብሔር አብ የእግዚአብሔር ወልድ የባህሪ ሕይወት የሆነው አካላዊ ሕይወት፣ ጥንታዊ ሕይወት፣ አክባሪ ሕይወት የሚባለው እግዚአብሔር መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህች ዕለት ምን ያህል የምታስፈራ ምን ያህል የምታስጨንቅ ናት! ወይጼልሎ ለዝንቱ መሥዋዕት፣ መሥዋዕቱን የሚያከብርባት የሚለውጥባት፣ ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርጎ የሚለውጥባት ይህች ዕለት ይህች ሰዓት ምን ያህል የምታስፈራ ናት! ቤተክርስቲያን ዕለት ዕለት የቅዳሴውን ሥርዓት ስትጀምር የምታውጀው አዋጅ ነው። መንፈስ ቅዱስ በቅድስት ቤተክርስቲያን ሁልጊዜ ነው የሚወርደው። ከመንፈስ ቅዱስ አትለይም። ለዚህ ነው የቤተክርስቲያን ሊቃውንት በዝማሪያቸው እንዲህ የሚሉት ታቦተ ሕጉ ለእግዚአብሔር በካህናት ሕጽርት ወበመንፈስ ቅዱስ ክልልት። የእግዚአብሔር የቃል ኪዳኑ ታቦት በካህናት የተከበበች በመንፈስ ቅዱስ የከበረች ናት ይላል። የቃል ኪዳኑ ታቦት ንዋየ ቅድሳቱ የሚከብሩት በመንፈስ ቅዱስ ነው። በማን ነው አልኳችሁ? በመንፈስ ቅዱስ ነው። እኛ መንፈሳዊ ልደት የምናገኘው በመንፈስ ቅዱስ አማካኝነት ነው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ የተመዘገበው ይህንን ነው። ጌታችን ምስጢረ ልደትን ምስጢረ ጥምቀትን ለኒቆዲሞስ ሲያስተምር እንዲህ ብሎታል። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከምንና ከምን ካልተወለደ? ከውሃና ከመንፈስ ቅዱስ ማለት ጸጋ መንፈስ ቅዱስን የመንፈስ ቅዱስን ልጅነት ያላገኘ የመንግሥተ ሰማያት ወራሽ መሆን አይችልም። ልጅነትን የምናገኘው በመንፈስ ቅዱስ ነው። በግብረ መንፈስ ቅዱስ ማለት ሰው ሊመረምረው እንዲህ ነው ብሎ ሊናገረው በማይችል የመንፈስ ቅዱስ ሥራ ሁላችን የእግዚአብሔር ልጆች እንሆናለን። እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወይተአምር እምኀበ ይመጽእ ወኀበ ይሐውር። ነፋስ ወደ ወደደው ይነፍሳል። ከየት እንደመጣ ወዴት እንደሚሄድ አታውቅም። ከማወኬ ኩሉ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለዱት ልደትም እንዲህ ነው ብሎታል። ረቂቅ ልደት የምንወለደው በግብረ መንፈስ ቅዱስ ከመንፈስ ቅዱስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን። በዚያ ኃይልን፣ ጸጋን፣ ክብርን፣ በረከትን እንቀበላለን። በዚህ ኃይል ዓለምን ማሸነፍ፣ ኃጢአትን ማሸነፍ፣ ርኩሰትን ማሸነፍ፣ ድንቁርናን ማሸነፍ፣ ዓለምን ድል መንሳት የምንችለው ከመንፈስ ቅዱስ ባገኘነው ኃይልና ጸጋ ነው። ክርስቲያኖች እንግዲህ መንፈስ ቅዱስ አካሉ አንድ ነው። አካሉ ስንት ነው አልኳችሁ? ሀብቱ ግን ብዙ ነው፣ አይቆጠርም። ብዙ ሀብት አለው። ለአንዱ የማስተማር፣ ለአንዱ የመዘመር፣ ለአንዱ ቁጭ ብሎ የማድመጥ፣ ለአንዱ ምጽዋት የመስጠት የተለያየ፣ ለአንዱ ድውይ የመፈወስ፣ እውር የማብራት፣ ጎባጣ የማቅናት፣ ለአንዱ ባታ ጽምቶ የመኖር ልዩ ልዩ ሀብት የሚያድለን መንፈስ ቅዱስ ነው። ያን ሀብት በ40 ቀን በ80 ቀን እያንዳንዳችን እንታደላለን። ያን ጸጋ የሚያድለን መንፈስ ቅዱስ እንደሚሰጠን በሐዋርያት ላይ እንደሚያድር ለቤተ ክርስቲያን እንደሚሰጥ አምላካችን አይዟችሁ፣ አትፍሩ፣ አትደንግጡ፣ ሌላ አጽናኝ ከእናንተ ጋር እንዲኖር ይሰጣቸዋል። በሉት ይሄን ቃል ሌላ አጽናኝ በሉ እንጂ በደንብ ከእናንተ ጋር እንዲኖር ምን ይላቸዋል አለን? ይሰጣቸዋል ነው ያለን። ይህን ካለ በኋላ ያለን ሌላም ነገር አለ። ወያድክሙ እጓለ ማውታት ትኩኑ፣ የሙት ልጆች እንድትሆኑ አልተዋችሁም ብሏል። ይሄ ለምእመናን የተሰጠ ተስፋ ነው። የምን ልጆች አለን? የሙት ልጆች እንድትሆኑ አልተዋችሁም። ሙት የሚለው ዲያብሎስን ነው። ሙት መብት የለውም። የሙት የለው መብት ይባላል። ዲያብሎስም በእኛ ላይ መብት የለውም። ምክንያቱም በእኛ ላይ የሚያድረው ማን ብቻ ነው? እግዚአብሔር ነው። የእግዚአብሔር ማደሪያ ዙፋኑ ነን። በመንፈስ ቅዱስ ተቀድሰናል። በመንፈስ ቅዱስ የተቀደሰ
የሙት የዲያብሎስ ማደሪያ አይሆንም። ዲያብሎስ በሰዎች ላይ መብት የለውም። የሙት ልጆች እንድትሆኑ አልተዋችሁም፣ ሰላሜን እሰጣቸዋለሁ ብሎናል። ምንን እሰጣቸዋለሁ አለ? ሰላሜን እሰጣቸዋለሁ፣ የአባቴን ሰላም አድላቸዋለሁ። ሰላሜ አሃድግ ለክሙ ወሰላማ አቡየ እሁበክሙ፣ ሰላሜን እተውላቸዋለሁ፣ የአባቴን ሰላም እሰጣቸዋለሁ። ዋኮ በከመ ይሁብ ዓለም ዘእሁበክሙ አነ፣ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። እኔ የምሰጣችሁ ዓለም ከአንዱ ነጥቆ ነው ለሌላው የሚሰጠው፣ ከአንዱ ነጥቆ ለሌላው ያድላል። እኔ እንደዚህ አይደለም። ሕይወት የሆነውን አባቴ የሚልከውን አጽናኝ፣ ሌላ አጽናኝ ከእናንተ እንዲኖር ከእናንተ ጋር ለዘላለሙ እንዲኖር እሰጣችኋለሁ በማለት ለቅዱሳን ሐዋርያት ዛሬ ለሁላችን ይህን ተስፋ ሰጥቶናል። በዚህ ተስፋ ጸንተን በመንፈስ ቅዱስ ተቃኝተን መኖር ከኛ የሚጠበቅ ነው። ከኃጢአት ከበደል ራሳችንን መጠበቅ፣ በመንፈስ ቅዱስ አጋዥነት ጸንቶ መኖር ይገባናል። ቤተ ክርስቲያን ዛሬም ጽርሐ ጽዮን ናት። መንፈስ ቅዱስ በየዕለቱ ይወርዳል። ጸጋ መንፈስ ቅዱስ በየዕለቱ ይታደላል። ያን ጸጋ ለመቀበል በአንድ ልብ መሰብሰብ አስፈላጊ ነው። በእሳት አምሳል በነፋስ አምሳል ለሐዋርያት ተሰጠ ነው የሚለን። ዛሬም እንደዚያው ያለማቋረጥ ይሰጣል። ልጅነትን ሲያድል የደከመውን ሲያጸና ሲያበረታ የሚኖር የእግዚአብሔር መንፈስ ነው። በዚሁ በዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ እንዲህ ብሎናል አምላካችን ወሶበ መጻ ጰራቅሊጦስ ዘይፌኑ አብ በስሜ ውእቱ ይሜረክሙ ኩሎ ወያዜክረክሙ ኩሎ ዘነገርኩክሙ አነ። አብ በስሜ የሚልከው እውነተኛው አጽናኝ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ወዴት ይመራቸዋል አለ? ወደ እውነት ሁሉ ይመራቸዋል። እኔ ያስተማርኳችሁንም ሁሉ ያሳስባቸዋል። ምን ይላቸዋል አለ? እግዚአብሔር ወልድ ያስተማራትን ወንጌልን በልቡናችን ሰሌዳ በአእምሮአችን ጓዳ እየሳለ እየቀረጸ እያሳሰበ በልቡናችን ላይ እያተመ ወደ እውነት ወደ ቅድስና ወደ ክብር ዕለት ዕለት የሚመራን እግዚአብሔር መንፈስ ቅዱስ ነው። ለዚያ ነው መዝሙረኛው ቅዱስ ዳዊት ወመንፈሰከ ቅዱሰ ይታውፅእ እምላይሌ፣ ቅዱስ መንፈስን ከኔ አታርቅብኝ፣ በእውነት ምድር ይምራኝ እያለ ሲዘምር የምንሰማው ማለት ነው። እና ዛሬም እኛ በመንፈስ ቅዱስ ተቃኝተን ተጎብኝተን ልቡናችን ወደ ሐሰት ሳይሆን ወደ እውነት፣ ወደ ኃጢአት ሳይሆን ወደ ቅድስና፣ ወደ ስህተት ሳይሆን ወደ ትክክለኛው መንገድ የሚመራንን አጽናኝ ሌላ አጽናኝ አካላዊ የሆነ እግዚአብሔር መንፈስ ቅዱስ ለቤተ ክርስቲያን ተልኳል። ለምእመናን ታድሏል፣ ተሰጥቷል። ጸጋውን ተቀብለን ታትመን በሱ መኖር ቅዱሱን መንፈስ ሳናሳዝን በቅድስና መመላለስ ከኛ የሚጠበቅ ነው። ቅዱስ መንፈሱን በሁላችን ላይ አምላካችን ያሳድርብን። ከቅዱስ መንፈሱ አይለየን፣ በቅዱስ መንፈሱ ይጎብኘን። ብዙ አይነት መናፍስት አሉ በዓለም ላይ የሐሰት ናቸው። ይሄኛው ግን የእውነት መንፈስ ነው የሚለው ከነዚያ ሲለየው ነው። የምን መንፈስ? የእውነት መንፈስ፣ ሐሰት የሌለበት እውነተኛ የእግዚአብሔር መንፈስ ወደ እውነት፣ ወደ ጽድቅ፣ ወደ ቅድስና የሚመራ የእግዚአብሔር መንፈስ ነው። ይሄ እነ ዮሐንስ መጥምቅን ያጸና ነው። ታውቃላችሁ በሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ እንዲህ ይላል፣ ወልቀ ሕፃን ወጸና በመንፈስ ቅዱስ፣ ሕፃኑም አደገ በመንፈስ ቅዱስም ጠነከረ ይለዋል ዮሐንስ መጥምቅን። እስኪ በሉት ሕፃኑም አደገ በማን ጠነከረ አለ? በመንፈስ ቅዱስም ጠነከረ ነው የሚለን። ሰው የሚጠነክረው በምግብ ብቻ አይደለም። በምግብ ከምናገኘው ጥንካሬ ይልቅ በማን የምናገኘው ይበልጣል? ምግብ የሥጋችንን ጡንቻ ሊያጠነክር ይችላል። ልቡናችንን የሚያጠነክረው በእምነት የሚያጸናን ማተባችንን እንዳንፈታ ከክርስትናችን እንዳንናወጥ የሚያደርገን የሚያጸናን ግን የእግዚአብሔር መንፈስ በዛሬው ዕለት የተላከው ነው ለቤተ ክርስቲያን። ሕፃኑም አደገ ካለ በኋላ በመንፈስ ቅዱስ ምን አለ?
ጠነከረ ይለዋል። ወነበረ ሀቅለ እስከ አመ ያገይስዋ በእስራኤል በመምህርነት ወደ እስራኤል እስከሚመጣ ድረስ በበረሃ ኖረ ይላል። ማን አጽንቶት? መንፈስ ቅዱስ አጠነከረው፣ አጸናው። ያለ ምግብ ያለ መጠጥ በበረሃ በብሕትውና እንዲኖር አጸናው ነው የሚለን። ቅድስት ኤልሳቤጥን ያደረባት መንፈስ ቅዱስ ሚስጥር ሲገልጽላት ቅዱስ ወንጌል ይነግረናል። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። እስኪ በሉ በኤልሳቤጥ ላይ ማን ሞላባት አለ? ሥራ አሰራት፣ ሚስጥር ገለጠላት ማለት ነው። የእመቤታችን የጌታ እናት መሆኗን የገለጠላት መንፈስ ቅዱስ ነው። ስለዚህ እንዲህ አለች፣ ወምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእየ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ምንድነኝ? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ደስ ብሎት በደስታ ዘለለ ይላል። ይህ መንፈስ ቅዱስ ባደረባት ጊዜ የተናገረችው ነው። አክብሮት እግዚአብሔር መንፈስ ቅዱስን። በእመቤታችን ላይ ያደረው መንፈስ ቅዱስ ነው። በቅድስት ኤልሳቤጥ ላይ በቅዱሳን ላይ አድሮ የሚኖር እግዚአብሔር መንፈስ ቅዱስ በዛሬው ዕለት ለቅድስት ቤተ ክርስቲያን ተሰጥቷል። መልአኩ ቅዱስ ገብርኤል ወደ እመቤታችን ብስራት ለማብሰር ሲመጣ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ባንቺ ላይ ይመጣል። ምን ይላል ያላት? የልዑል ኃይል ያጸናሻል፣ ያድርብሻል እያለ የመንፈስ ቅዱስን መምጣት መገለጥ ተናግሮ ነበር። ስለዚህ በዛሬው ዕለት ለእመቤታችን እንደወረደ ለቅድስት ኤልሳቤጥ እንደወረደ ለቅዱሳን ሐዋርያት ለሁላችንም ለምእመናን ለቤተ ክርስቲያን መንፈስ ቅዱስ ወርዷል። እሱን መቀበል በሱ ጸንቶ መኖር ከሁላችን የሚጠበቅ ስለሆነ ጸንተን መኖር ከሐሰተኛው መንፈስ ሰይጣናዊ ከሆነው መንፈስ ራስን ማራቅ መጠበቅ ከቃልቻው ከጠንቋዩ ከአስማተኛው ከሟርተኛው ገለል ማለትና በእውነተኛው መንፈስ መቃኘት ያስፈልጋል። እውነተኛው ቅዱስ መንፈስ በእኛ ላይ አድሮ በእምነታችን ጸንተን በርትተን እንድንኖር እግዚአብሔር አምላካችን ይርዳን። ከዛሬው ዕለት ረድኤት በረከት ለሁላችን ያድለን። በቅዱሳን ሐዋርያት ላይ ያደረ ጸጋና በረከት በሁላችን ላይ ይደርብን። ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል፣ ይልክላቸዋል ተብለናል። እሱ ተልኮልናል፣ ተፈጽሟል። ልጆቹ ነን። ጸንተን መኖር ይጠበቅብናል። ጸንተን እንድንኖር እግዚአብሔር አምላካችን ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና እምሹ፣ ደህና እደሩ።